ይሄ ሰውዬ ከሚስቱ የበለጠ ፍቅረኛውን ይወዳታል፣ እቺ ልጅ ማለት ነው። ታዲያ ከድብቅ 8 ዓመት ግንኙነት በኋላ ጥላው ወደ ሌላው ወንድ ስትሄድ እሷን ለማስመለስ እድሜ ልኩን የሚጸጸትበት ነገር ያደርጋል። ታሪኩን ላስረዳችሁ። ታሪኩ የሚጀምረው ከሷ ነው። ጄሲካ ትባላለች። እኛ ግን ለዚህ ቪዲዮ ጄሪ ብለን እንጠራታለን። ጄሪ በጊዜው 29 ዓመቷ ሲሆን ባንክ ውስጥ ተቀጥራ ነው የምትሰራው። ታዲያ ጄሪ በቅርቡ ነው 20 ምናምን ዓመት በእድሜ ከሚበልጣት ፍቅረኛዋ ጋር የተለያየችው ከዚህ ሰውዬ ጋር። ስሙ ግሬጎሪ ሲሆን እኛ ግን ለዚህ ቪዲዮ ገንዘቡ ብለን እንጠራዋለን። ገንዘቡ ስኬታማ ሄጅ ፋንድ ማናጀር ሲሆን በሰዓቱ 51 ዓመቱ ነበር። ታዲያ ገንዘቡ አንድ ችግር ነበረበት። ሚስት እያለችው በአንድ አይነት ሰዓት ደግሞ ጎን ለጎን ፍቅረኛ ነበረችው። እናም በዚህ ምክንያት የገንዘቡ የዘውትር ጸሎት ህጋዊ ሚስቱና ፍቅረኛው በጭራሽ እንዳይተዋወቁ ነበር። ታዲያ አንድ ቀን የፈራው ነገር ይደርሳል። ገንዘቡ ምክንያቱ በማይታወቅበት ኬስ ሆስፒታል ተኝቶ ሳለ ህጋዊ ሚስቱና ጄሪ በአንድ አይነት ሰዓት ሊጠይቁት ሆስፒታል ይመጣሉ። ከዛም ሁለቱም ፌስ ቱ ፌስ ይገናኛሉ። ከተወሰነም ሰጣ ገባ በኋላ ጄሪ የ8 ዓመት ፍቅረኛዬ ነው ብላ የምታስበው ሰውዬ 8 ዓመት ሙሉ ውሽማው አርጓት እንደነበረ ትደርስበታለች። ይህንንም እንዳወቀች ከገንዘቡ ጋር ወዲያውኑ ትለያያለች። የተወሰኑ ሳምንታትም ያልፋሉ። ጄሪ ታዲያ በዚህ ሰዓት ገንዘቡን ከነጭራሹ ረስታው የራሷን ህይወት መኖር ትቀጥላለች። ጀለስ ግን በተቃራኒው ጄሪን ጭራሽ ሊረሳት አልቻለም ነበር። ልረሳሽ አልቻልኩም ፍቅርሽ ረቶኛል። ከዛም ሊደውልላት ይሞክራል፣ ቴክስት ሊያደርግላት ይሞክራል። በቃ እሷን ወደ ራሱ ለማስመለስ የማይፈነቅለው ድንጋይ ነበር። ጄሪ ግን በሁሉም ፕላትፎርም ላይ ብሎክ አድርጋው ህይወቷን ትቀጥላለች። ታዲያ ብዙም ሳይቆይ ሶሻል ሚዲያ ላይ ሌላ ሰው ትተዋወቃለች። ይሄን ልጅ ማለት ነው ፓትሪክ ይባላል። 25 ዓመቱ ሲሆን ከአባቱ ጋር የቤት ግንባታ ኮንስትራክሽን ላይ ነው የሚሰራው። ታዲያ ፓትሪክ ህይወትን ቀለል አድርጎ የሚኖር ኖርማል የገቢ ምንጭ ያለው አቬሬጅ የሆነ ምስኪን ሰው ነው። ታዲያ ጄሪንም ሶሻል ሚዲያ ላይ ከተዋወቃት በኋላ በጅንጀና እሷን ጠብ ለማድረግ ብዙም ጊዜ አልፈጀበትም ነበር። ጄሪም ከፓትሪክ ጋር መጀናጀን ከጀመረች በኋላ ሙዷ እየተቃና ይመጣል። ፓትሪክንም ትወዷለች። ከዛም ሁለቱም ክንፍ ያለ ፍቅር ውስጥ ይገባሉ። 6 ወርም ሲሞላቸው ፓትሪክ ለጄሪ የትዳር ጥያቄ ያቀርብላትና እሺ ትሏለች። ከዛም የቃል ኪዳን ቀለበት ያስርላታል። ታዲያ ነገሮች ለሁለቱ በጊዜው አሪፍ እየሄዱ ቢሆንም ገንዘቡ ግን በተቃራኒው እየጨለለ ነበር። በተለያየ ስልክም ለጄሪ እየደወለ ያስፈራራታል፣ ይዝትባታል ምናምን ላይክ ላንቺ ከኔ ውጪ ወደ ውጪ ስታይል ማለት ነው። አንድ ቀን ራሱ ጄሪ ዛቻውን በጣም ከመፍራቱ የተነሳ ከፓትሪክ ጀርባ ተደብቃ በአካል አግኝታው ልታረጋጋው ሞክራ ነበር። ገንዘቡ ግን ጭራሽ በሰላም ሊፈታ አልፈለገም ነበር። ጄሪም ጭራሽ ልታገባ መሆኑ ሲደርስበት ብዙም ደስ አላለው ነበር። ከዛም በመጨረሻ እሷን ወደ ራሱ ለማስመለስ ብቸኛው አማራጭ ፓትሪክን ጥግ ማስያዝ እንደሆነ ይወስናል። ነገሮችንም በጥንቃቄ መፈጸም ስለፈለገ እያንዳንዱን ነገር በማስታወሻ ደብተሩ ላይ በእቅድ መልክ ይጽፋቸዋል። ታዲያ አንድ ቀን ጠዋት ላይ ፓትሪክ ቤት ውስጥ ብቻውን ቁጭ ብሎ ቲቪ ምናምን ነገር እያየ ነበር። ከዛም አንድ ሜሴጅ በስልኩ ይደርሰዋል። በር ጋር ዲሊቨሪ ማን እቃ ሊሰጥህ እየጠበቀ ነው፣ ወጥተህ እቃውን ተቀበል የሚል ማለት ነው። ፓትሪክም ሀገር ሰላም ብሎ እቃውን ሊቀበል ወደ በሩ ሄዶ በሩን ሲከፍተው ገንዘቡ በያዘው ሽጉጥ ፓትሪክን 6 ጊዜ ተኩሶ ጥግ ያስይዘዋል። ከዛም እቤቱ ገብቶ የፓትሪክን ላፕቶፕና የሴኩሪቲ ካሜራ ቅጂዎችን ገንጥሎ ይወስዳል። ከአካባቢው ይሰወራል። ፖሊሶቹ ምርመራቸውን ይጀምራሉ። ወንጀሉ የተፈጸመበትን ቦታ ምንም አይነት ፍንጭ ቢያፈላልጉም በጊዜው ምንም ነገር ሊያገኙ አልቻሉም ነበር። ነገር ግን የመጀመሪያ ተጠርጣሪ ያደረጉት በሰዓቱ ገንዘቡን ነበር። ምክንያቱም ያው በተደጋጋሚ ሲዝትና ሲያስፈራራ የነበረው እሱ ብቻ ነበር። ግን ወንጀሉን እሱ እንደፈጸመ የሚያሳይ ምንም አይነት ማስረጃ ሊያገኙበት አልቻሉም ነበር። ታዲያ በዚህ ሰዓት ገንዘቡ እቅዱ እየተሳካ እንደሆነ ይሰማዋል። ፓትሪክንም ከጨዋታው ውጪ ስላደረገው ጄሪን በስተመጨረሻ እንዳሰበው ወደ ራሱ ሊመልሳት እንደሆነ ያስባል። በዛ ሰዓት ላይ ግን ጭራሽ ያልጠበቀው ሰው ችግር ይፈጥርበታል። የገዛ ሚስቱ አንድ ቀን ቤት እያጸዳች ምናምን ነገር እያለ ገንዘቡ ፓትሪክን ለመግደል እቅዱን ሁሉ ያሰፈረበትን ኖትቡክ ታገኘዋለች። ውስጡም ያለውን ነገር እያንዳንዱ ነገር ካየች በኋላ በአፋጣኝ ለፖሊስ ትጠቁምበታለች። ፖሊሶቹም ይሄን መረጃ ካዩ በኋላ ሙሉ ለሙሉ አቴንሽናቸውን ገንዘቡ ላይ ያደርጋሉ። በአስቸኳይም ቤትና ቢሮ እንዲፈተሽ ያደርጋሉ። ከዛም 2 ነገር ያገኛሉ። አንደኛው ፓትሪክ የተገደለበት የቀላው ቡሌት ኬስ ሲሆን ሁለተኛው ደግሞ ተጨማሪ ፓትሪክን ለመግደል እቅድ ያወጣበት የተቀዳደዱ ወረቀቶች ቢሮ ውስጥ ይገኛሉ። ከዛም ገንዘቡን ፍርድ ቤት ገትረው ቢሮና ቤቱ የተገኙ ማስረጃ ከተጨማሪ የመንገድ ካሜራና ቅጂዎች ጋር እንዲሁም ሚስቱን ጨምሮ የሰው ምስክርነት ያቀርቡበታል። ፍርድ ቤቱም ገንዘቡን ወንጀለኛ ሆኖ ስላገኘው በፈርስት ዲግሪ መርደር ከዛን ቀን ጀምሮ የውጭውን ዓለም እንዳይረግጥ አድርጎ እድሜ ልክ ይፈርድበታል።